ሄይ ዩ ጋይስ እንዴት ናችሁ? ዛሬ ደግሞ 12 አባ ማፍል እንሰራለን። ለትምህርት ቤት ነው የምሰራው። እዚህ ጋር በዚች ነው የተጠቀምኩ ያለሁት 85 ኤምኤል ናት። እዚህ ጋር ዱቄት አለኝ። እዚህ ጋርም 85 ኤምኤል ዘይት አለ። ወተት አዘጋጃለሁ። የተፈጨ ስኳር፣ ይሄኛው ፓውደር ነው፣ ይሄኛው ቫኒላ። እዚህ ጋር እንቁላል አለኝ። እኔ ሚክስ ማደርገው በጁሰር ነው ማለት ነው። በመጀመሪያ እዚህ ጋር ይሄ 185 ኤምኤል ነች ዘይቷ። ዘይትና መቶ ነው ሚኪ መቶ ነው። ዳው መንገዱ አድክሞት ነው። ከቤት ወደ ስራ ወጣ እንዴ? ቅድም እኔ እኮ በእነሱ በር አላለፍኩም። አይ ይሄ ደግሞ ዘይት ጨምረናል። የተፈጨ ስኳር ጨምረና ይሄንን በደንብ ሚክስ እናደርገዋለን ክሬም እስከሚሆንልን። ከዛ እንቁላል እንጨምራለን ማለት ነው። ስኳርና ዘይታችን በዚህ መልክ ከተቀላቀለልን በኋላ አሁን እንቁላል እንጨምራለን። 2 አባ እንቁላል። አሁን 2 እንቁላል ጨምረናል። አሁን ይሄንን በደንብ ክሬም እስከሚሆን ድረስ ሚክስ እናደርገዋለን። ያው ጋይስ እንደዚህ በመናየው መልኩ እንቁላሉን ወተቱና እንቁላል ስኳሩንና ዘይቱን እንደዚህ ክሬም እስኪሆን ድረስ መተነዋል። ከዛ በመቀጠል ያዘጋጀናትን ወተት ነው የምንጨምረው። ወተት አሁን ወተታችንን ጨምረናል። እንደዚህ አንድ ክዳን ቫኒላ፣ ለዚህ ደግሞ በቡና ማንኪያ በሉት ቤኪንግ ፓውደር እንጨምራለን። ከዛ ይሄንን በደንብ ሚክስ እናደርገዋለን። አሁን ያዘጋጀነው ግብአት ሁሉም ተዋህዷል። ፋይናሊ የሚቀረን ዱቄት ነው። ዱቄታችንን እንጨምራለን። ፋይናሊ ዱቄታችን ተጨምሯል። አሁን ይሄንን እናዋህደዋለን። ይሄው እንደዚህ እንደምታዩት ዱቄታችንን ጨምረን ሁሉም ነገር ሚክስ ሆኗል። መጋገሪያችንን እናዘጋጃለን። ግን የተወሰነውን ቀንስና ዜብራ እንዲሆንልኝ ስለምፈልግ ቫኒላ እንትን አረጋበታለሁ ካካዋ። አሁን እዚህ ጋር መጋገሪያችን እንዳይዝብን ዘይት ነው ጠብጠብ ማረግበት። ከዛ እንደዚህ በብሩሽ እናዳርሰዋለን። ወረቀቱ ስለሌለኝ እኔ እዚሁ ላይ ነው የምጋግረውና ዘይት ካረኩበት አይዝብኝም ማለት ነው። በደንብ መቀባት አለብን እንዳይጣበቅብን፣ ሲበስል አልወጣም እንዳይል ማለት ነው። ሊጣችንን አንሞላው፣ ምክንያቱም ሲበስል በጣም ወደ ላይ ስለሚመጣ። ፋይናሊ እንደዚህ አዘጋጅተነዋል። አሁን ኦቨናችንን እንለኩሳለን በ180 ዲግሪ ለ30 ወር ለ40 ደቂቃ እያየን እናበስለዋለን።
ልክ ማርብል እንዲመስል። በቃ አሁን ኦቨናችንን እንለኩሳለን። ኦልሬዲ እየለኩሰናል። ሲግል እናስገባለን። ሲወጣ እንግዲህ ሪዛልቱን አሳያችኋለሁ። ባይ መልካም ቆይታ። ይኸው ጋይስ እንግዲህ ፋይናሊ እንደዚህ ሆኖ ወጥቷል። እንደዚህ ሆኖ ደርሶልናል። ያው ሲቆረስም ደግሞ እንዲህ እንደምታዩት ፍርፍር ያለ ቆንጆ ማፍል ሆኗል። ያው ስፖንጅ አቤት ሲበላ ደግሞ እንዴት ጣፋጭ መሰላችሁ። ሞክሩት። ቴንክ ዩ ጋይስ ባይ